የቅርብህ ሰው በሞት ሲለይህና ከባድ መከራ ሲገጥምህ ተስፋህና ጉዞ ይደነቃቀፋል። ዘፍጥረት ምዕራፍ 23 የሐዘን ታሪክ ብቻ አይደለም፣ የሞት ጭንብል ውስጥ የተደበቀ የተስፋ ብርሃን ነው። ሳራ በሞት ብታልፍም አብርሃም በእንባ መካከል እንኳን በተስፋ የተመሠረተ ውሳኔ ይወስዳል። ወደፊት ይጓዛል። እውነተኛ እምነት በሐዘን አይፈርስም። በሞት ፊት እንኳን ተስፋውን ወደ እውነት ይለውጣል። አንተ በሞት ፊት ስትቆም እንደ አብርሃም በተስፋ ትወስናለህ ወይስ በፍርሃት ትጠፋለህ? ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምናችሁ። ይህ ምዕራፍ ከሳራ ሞትና የቀብር ሥርዓት ባሻገር የአብርሃምን ሕይወት፣ የእምነት ተጓዥነት እንዲሁም እርሱ በእግዚአብሔር ተስፋና በዘላለማዊ አመለካከት ላይ የተመሠረተ ሰው መሆኑን በጥልቀት ያስረዳል። የሳራ ሞት የሰው ልጅ ሕይወት ጊዜያዊ እንደሆነ በግልጽ መልኩ ያሳስባል። ነገር ግን አብርሃም በሐዘኑ መካከል እንኳን እምነቱን ከተስፋ ጋር በማያቋርጥ መንገድ ይቀጥላል። የሳራ ሕይወት በመጽሐፍ ቅዱስ ውስጥ ከፍ ያለ የእምነት ምሳሌ እንደሆነ ይታወቃል። እርሷ በእምነትና በተስፋ የተመሠረተ ሕይወት ኖራለች። ስለዚህ ታሪኳ በእምነት ውስጥ የተረጋገጠ ምስክር ሆኖ ይቀጥላል። አብርሃም በሐዘኑ ጊዜ ያሳየው ምላሽ በእምነትና በተስፋ የተመሠረተ ሰው ሕይወት እውነተኛ መገለጫ ነው። እርሱ እንባ ፈሰሰ፣ አለቀሰ፣ ነገር ግን ተስፋው አልጠፋበትም። ይህ በኢየሱስ የተገለጠውን ሰብአዊ ስሜት ያስታውሳል። እንዲሁም አማኞች በሐዘን ውስጥ ተስፋ እንዳይቆርጡ የሚያስታውስ እውነት ነው። ሞት በክርስቶስ ስላሉ መጨረሻ አይደለም። ከሥጋ ከዚህ ድንኳን መለየት ማለት ምንም ማለት አይደለም፣ ከጌታ ጋር መሆን ማለት ነው። አንድ ነገር የት እንዳለ ካወቅህ አላጣኸውም እንደሚባል ይህ ታላቅ መጽናኛ ነው። ወደ ጌታ ለሄዱ ሰዎች ብዙ አናዝንም። የሁላችንም ፍጻሜ አንድና ያማረ ስለሆነ እንጽናናለን። ሁለተኛ ሳሙኤል ምዕራፍ 12 የዳዊት ባሪያዎች ሕፃኑ በሕይወት ሳለ አልሰማንም፣ ይልቁንስ እንደሞተ ብንነግረው እንዴት ይሆን ብለው ሲጨነቁ ዳዊት ሰማና መጾምና ማልቀሱን ተወ፣ ታጠበ፣ ተነሳ። በጾምና በጸሎት በእንባ የማንቀይራቸው እውነታዎች አሉ። እነዚህን መቀበል መፍትሄ ነው። እምነት ሐዘንን አያጠፋም፣ ነገር ግን ሐዘንን በተስፋ ውስጥ ያደርገዋል። በሐዘን ጊዜ ተስፋን ከማጣት ይልቅ ሐዘናችንን በእግዚአብሔር ተስፋ ውስጥ ማድረግ አለብን ማለት ነው። የምንወዳቸው ሰዎች በሞት ቢለዩንም በክርስቶስ ውስጥ የትንሣኤ ተስፋ አለ። እንዲሁም በዚህ ዓለም እንደ እንግዳና መጻተኛ በመኖር ከቁሳዊ ነገሮች ይልቅ ዘላለማዊ እውነታን ማስቀደምን መማር ይኖርብናል። ሕይወታችን በተስፋ ላይ ሲመሰረት በሐዘን በእንባና በሞት መካከል እንኳን የማይጠፋ የዘላለም ሰላም ይኖረናል። ከቁጥር 16 እስከ 20 አብርሃም የሳራን መቃብር ቦታ በሕጋዊ መንገድ መግዛቱ ደግሞ በእምነት ውስጥ ያለ ንጽሕና፣ ፍትሕና ታማኝነት ያሳያል። አብርሃም እንደ እንግዳና መጻተኛ በምድሪቱ ላይ ቢኖርም በሰዎች ፊት ክብር ያለውን መልካም ምስክርነት አሳየ። ይህ አማኞች በዚህ ዓለም በጊዜያዊነት ቢኖሩም ሕይወታቸውን በዘላለማዊ እውነት መሠረት ማቅናት እንዳለባቸው ያስታውሳል። በኬጢያውያን ፊት አብርሃም ያለው ክብር እና ምስክርነት ጠንካራ መንፈሳዊ መልእክት አለው። እምነት በውጭ ባሉት ዘንድ በክብር የሚታይ ሕይወትን ሊያመጣ ይገባዋል። በዚህ መሠረት አማኞች በሌሎች ፊት በታማኝነት በፍትሕና በክብር መኖር አለባቸው። አብርሃም የገዛው ርስት በተስፋይቱ ምድር ውስጥ የመጀመሪያውን ሕጋዊ ባለቤትነት ያመለክታል። እንዲሁም አብርሃም በእግዚአብሔር ተስፋ ላይ ያለውን አስደናቂ እምነት ይገልጣል። ማክፌላ ማለት ድርብ ወይም የተደራረበ ማለት ሲሆን የማክፌላ ዋሻን አብርሃም ከኤፍሮን ልጆች በዋጋ ገዛው። ነገር ግን አብርሃም በነፃ ለመውሰድ ፈቃደኛ አልነበረም። ምክንያቱም አብርሃም ሕጋዊ ባለቤትነት እንዲኖረው ፈልጓል። በነፃ ቢወስድ ወደፊት ክርክር ሊነሳ ይችል ነበር። ገንዘብ ከፍሎ ሲገዛው ግን ሕጋዊ ባለቤት ሆነ። ይህ በተስፋይቱ ምድር ውስጥ የመጀመሪያው የእስራኤል ርስት ሆኖ ጸና። እንዲሁም አብርሃም ዋጋ ከፍሎ ሲገዛ የተስፋውን ምድር ከሰው መቀበል እንዳልፈለገ ያሳያል። እግዚአብሔር የሰጠው ተስፋ በክብር እንዲቆም ፈለገ። በተጨማሪም በዚያን ዘመን በነፃ ስጦታ መቀበል ወደፊት
ዕዳ ወይም አንዳች ግዴታ ይዞ ሊመጣ ይችላል። አብርሃም ግን በቅንነት ዋጋውን ከፍሎ ጉዳዩን ጨረሰ። ሙሉ ምድሪቱን ገና ባይወርስም ቢያንስ የመቃብር ቦታ መግዛቱ እግዚአብሔር የገባውን ቃል እንደፈጸመ የእምነት ምልክት ነበር። የማክፌላ ዋሻ የእስራኤል አባቶች ቤተሰብ መቃብር ብቻ አይደለም፣ ነገር ግን የተስፋይቱ ምድር እርግጠኛ የተስፋ ምልክት ነበር። በዘፍጥረት መጽሐፍ ውስጥ የተገለጸው የኬብሮንና የሴኬም መሬት ታሪክ የእግዚአብሔር ተስፋ በትውልድ ላይ እየተገነባ መሄዱን የሚያሳይ ነው። አብርሃም በኬብሮን አቅራቢያ ያለውን የማክፌላ ዋሻ ከጌጣዊው ኤፍሮን በመግዛት የቤተሰቡ የመጀመሪያ ሕጋዊ መቃብር ቦታ አደረገው። በዚያም ሳራ፣ አብርሃም፣ ይስሐቅ፣ ርብቃ፣ ሊያና ያዕቆብ ተቀበሩ። ይህ ታሪካዊ ክስተት አብርሃም በተስፋ ምድር ላይ የመጀመሪያ ሕጋዊ ንብረት ማግኘቱን ያሳያል። እግዚአብሔር የሰጠው ተስፋ እውን እንደሚሆን የመጀመሪያ ምልክት ነው። በኋላ ደግሞ ያዕቆብ በሴኬም ከኤሞር ልጆች መሬት ገዝቶ የቤተሰቡን ተስፋ አጠናክሮና አስፋፍቶ አስቀጠለ። በዚያም ስፍራ በኋላ ዮሴፍ ተቀበረ። ይህ የሴኬም ታሪክ የተስፋ ቀጣይነትና የትውልድ አለመቋረጥን ያሳያል። በሐዋርያት ሥራ ምዕራፍ 7 ቁጥር 15 እና 16 እስጢፋኖስ ሲናገር ግን የሴኬም መቃብርን ከአብርሃም የመሬት ግዢ ጋር ያያይዘዋል። ይህ በዘፍጥረት ካለው ዝርዝር ጋር ትንሽ ግጭትን የሚፈጥር ይመስላል። እስጢፋኖስ ግን የኬብሮንና የሴኬም ታሪኮችን በአንድ ላይ እንደ ማጠቃለያ ያቀርባል። ይህ በመጀመሪያ ሲታይ ትንሽ ሊያስቸግር ቢችልም ብዙ ተርጓሚዎች ግን ይህን እንደ አይሁድ ንግግር ባህል የተለመደና አጠቃላይ የሆነ ሐሳብን ማቅረብ እንጂ እንደ ተቃርኖ አይመለከቱትም። ዋና መንፈሳዊ መልእክቱ እግዚአብሔር ተስፋውን በትውልድ ሁሉ እያሳደገና እያስፋፋ ይፈጽማል እና ከአብርሃም ጀምሮ እስከ ያዕቆብና ዮሴፍ ድረስ የተስፋ ምድር በሂደት እየተገነባ ይሄዳል። ይህ ደግሞ ሕዝቡ በምድር ላይ በጊዜያዊነት ቢኖርም መንፈሳዊ ርስቱ ግን ዘላቂና በተስፋ የተሞላ መሆኑን ያሳያል። እግዚአብሔር ተስፋውን አይረሳም፣ በትውልዱ ሁሉ ያጠናቅቃል። ስለዚህ በሐዋርያት ሥራ ምዕራፍ 7 ውስጥ የሚታየው ውጥረት የኬብሮንና የሴኬም የመቃብር ቦታ ታሪኮች በአንድ ላይ መጠቀሳቸው ሊሆን ይችላል። ዘፍጥረት ምዕራፍ 23 በአጠቃላይ እውነተኛ እምነት እና መንፈሳዊ ሕይወት በዚህ ዓለም ያለው ሁሉ ጊዜያዊ እንደሆነ በመረዳት በዘላለማዊ ተስፋ ላይ የሚገነባና የሚያድግ እንደሆነ የሚያመለክት ነው። እምነት ቃል ብቻ አይደለም፣ በተግባር የሚገለጥ ውሳኔ ነው። ሰው በምድር ላይ እንደ እንግዳና መጻተኛ ሲኖር የእግዚአብሔርን ተስፋ እንደ እውነት በመቀበል ውሳኔዎቹን በዚያ መሰረት ያደርጋል። ይህ እምነት ሕይወትን በሰዎች ፊት በክብር በታማኝነትና በግልጽነት እንደ ብርሃን እንዲታይ ያደርጋል። ስለዚህ ሕይወታችንና ውሳኔዎቻችን በእግዚአብሔር ተስፋ ላይ የተመሰረቱ ናቸውን ወይስ በሚታየው ነገር ብቻ የሚመራ ነው? እውነተኛ እምነት በሐዘንና በመከራ ውስጥ እንኳን ተስፋን ይጠብቃል። በዓለም ውስጥም በቅንነት እንድንኖር ያስችላል። ሰው ከጊዜያዊ ነገሮች ይልቅ ዘላለማዊውን እውነት ሲመርጥ እምነቱ እውነተኛ እንደሆነ ይገልጻል። የዛሬውን ጥናታችንን በዚህ ፈጽመናል። ቀጣይ እስከምንገናኝ መልካም ቀን